እናንተም ብቻ አይደለም ሁላችንም ነው ማለት ነው ስለዚህ በኑዛዜ ውስጥ ሌላ ኃጢአት ቢጨመርብንም አንሳ እንገባለን እንጂ ተስፋ መቁረጥ እንደሌለብን ነው የምንረዳ ማለት ነው ስለዚህ ነው በኑዛዜ ስንኖር ከንሳ በኋላ ተፈትነን በኃጢአት ብንወርቅ ተስፋ ልንገባ ይገባል መልሼ በደል ለምንሳ እገባለሁ የሚባል ነገር አይሆንም ሊኖረው ይገባል ለሚጠማኝ ለምን እበላለሁ የሰማችሁት ነው ይቺ የዘመኑ ወጣቶች አነጋገር ናት ወጣትና ያው በበደለ ይቀር እግዚአብሔርም አሳዘነ ይቀር ስለዚህ ለምን ሳይገባ ዝም ብያን ጨራርሽ በቃ በስተርጅና ይገባሉ የሚል እንዲያነት ወጣቶች አሉ በዚህ ዘመን ይሄ ማለቱ ምንድነው ለሻጢያት ስለምሰራ ንስሐ አልገባ ማለቱ ነገ ስለምረበኝ ወይ ደግሞ ነገ ስለሚጣማኝ ለምን እበላለሁ ለምን እጠጣለሁ እንደማለቱ ነው እስቲ ሳትበላ ሳትጠጣ ቆይና 3 ቀን እንኳን አትቆይ ፍርጥ ነው በዛ በቃ እንደዚህ ነው ስለዚህ ቦሮሚዶን ኮኖሉ ያኮን ኮኖሉ ማለፊን ጋቢ ገላይ ቦሮቤላውን ኮኖሉ ደቦችን ኮኖሉ አረማፈኛዳ ታአጀቹ ከነጀቹ ማልጀቹ ሐረስንኛና ቦሩኒ ቦልፍና ቦሩስኛኔ ፍታንን ቤሎና ፍታንስኛና ጀቹ ጋቢኒ ሰከሲ አረን ጋቢ ያለ ቦሮሞ ያው ደካማ ስጋ ተሸክመናል የግዙፍ የሚጎተተው ስጋ ተሸክመናል ኃጢአትን ስራለ ነገር ደግሞ ንስሐ መግባት ነው እድያችን ልክ በንስሐ መኖር ለዛ ነው እግዚአብሔር አምላካችን ካህናትን በማረከላችን ያደረገ ማለት ካህናትን በሰማይ ያላደረገ ለዛ ኑዛዜ ሰጥቷል የዘማችሁት ነው መላእክቶች ከሰማይ ወጥተው ለሰው ልጅ ኑዛዜ እንዲሰጡ አላደረገም እዚህ በመድራዊ ያናደረገት ምክንያት አንዱ ይሄ ነው ማለት ነው ሰው ሁሌ ስለሚበድል ሁሌ አጠገቡ ያለው ካህን ኃጢአቱ እንድናዘዝ እንደማለት አንድ ሰው የለበሰው ልብስ ትንሽ ጭቃ ቢነካው መንካቱ ካልቀረ ብሎ ከጭቃ አይላወስም የቆሸሸውን አካሉን ፈጥኖ ይታጠባል ሰውነቱ የቆሰለ ሰው ቆይ ትንሽ ያመርቅስ በደንብ ይድረስ አይልም ወዳው ይታከማል አንዴ በኃጢአት ብንወርቅም ፈጥነን በንስሐ መታጠብ እንጂ ንስሐ ባለ መግባት ለበሰ በደለ ማድረግ የለብንም ሰው ወደ ቤቱ ለመመለስ የሚፈጅበት ጊዜ ከቤት የራቀውን ያህል እንደሆነ ከአምላካችንም በኃጢአት ርቀን ስንቆይም መመለሱ እየከበደን በዚያው ልንቀር እንችላለን ስለዚህ ነው እንደወደቅ መነሳት ይገባል ማለት ነው ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን የተኛም ሰው አይጠፋም ከረፈ ይጅራ ማልጉያ ያደረፍ ተንገሩ ጉያ ሪበ ማልቶ ነው መቀበው ያው ጓሰግሌ ወቀየው በረተንሞ ሪምንሞ ምንም ስለዚህ ንቁ መንቃት ይጠይቃል ከናፊ ጋፋ ንስሐ በረኖ ጋፋ ንስሐ ከኝንጅራኖ ነምኒ ሐመ መኖፊትራ ማልተው ሐመ መኖፊትራ መኖፊት ዴቡደ ሐመ መነሳትራ ፈጋቲ እትፍራታ ጀቹ ለምሳሌ በእግር ባህርዳር ከአዲስ አበባ ባህርዳር የደሰው በእግር ለመመለስ ያን ቀን ትፈጅበታል አንድ ሰው ደግሞ ከባህርዳር ማነው ከአዲስ አበባ ተነስቶ እስከ ሱሉልታ ወይ ደግሞ ብራዬ ሄደ የትኛው ነው ቶሎ የሚመለሰው እንደ ሄደታቸው ነው ማለት ነው ሩቅ ሄደ ቆይቶ ይመጣል በቅርብ ያለ ቶሎ ይገባል ማለት ነው ግልጽ ነው ስለዚህ ብዙ ገራቅ ነው ለመመለስ ብዙ ጊዜ ይፈጅብናል
ከወደቅን ወዳው ደም እንነሳ ግን ከሱ ጋር ቅርብ ይሆን ኖራል እንደላጀ ለትልሉ ፊ እን ጦር ሜዳ ትልሉ ገራገረው ማቃባለች ግልጽ ነው አይደለ ይፈስኒ ታይምቲ ኃጢአት በእሾህ ትመስላለች ኃጢአት በእሾህ ትመስላለች ጭፑን ቆሬ ደንፈክ ይፈምት ኃጢአት ማለት እሾህ ቆሬ ቤቱ ቆርጥቲ የነገረ ብረት ከሚለና መወራንቶች እግዚአብሔር ለአዳም ምድር ካንተ የተነሳ የተረገመች ትሆናለች እሾህና አሜከላን ታበቅላለች ብሎ ስረግሞ በለተ መክሰኞ ያልተፈጠረ እሾህና አሜከላ ሆኖ እንደ አዲስ ይፈጠራል ለማለት ሳይሆን ምድር የተባለ ሰውነት ክፉ ምኞትና ኃጢአትን ታበቅላለች እስል ነው ወአዳም መሬት አንተ ወተገብስ ተመሬት አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ያአዳም ደጀቱርት የገረደጀትን ይዴቢታ ለፍቲ ቆሬ መገርሲቲ ጀሬን ከነጀቹ ማልጀቹዳ ቆሬኒ መሞታ ጉያ ጋፋ ጉያ ክብጠታው መመንኬ ሰሼ ተኮዳ እርጋ አዳም በዲበለ ሲሚት ከነው መምተ ቆሬ ገሩ ሰበበኬት እንደጀንቱኒ ቆሬ ደፊያ ሚከላ መገርሲቲ ጀሬን ከነጀቹ ማልጀቹዳ ለፈከን ጀነሚ ሰውነት ይልመነማቲ መሬት የተባለ የሰው ሰውነት ነው ገላችን ነው ምድር እኮ ነኝ ታቋላችሁ እቺ ደጀቹለት እሾህና አሜከላን ታበቀላለች ማለት ምን ማለት ነው ካላችሁ እሾህ ኃጢአት ነው አሜከላ ክፋት ነው ተንኮል ሐሚት ዝሙት ሰው ሲፈጠር እንዲያን ሁሉ አልነበረ ስርብ አይታወቅም ነበር በአዳም ዘንድ ምቀኝነት አልነበረም በአዳም ዘንድ ዘረኝነት አልነበረም ተንኮል አልነበረም ዝሙት አልነበረም አዳምና ሔዋን አይታወቁም በግብረ ሥጋ ግንኙነት ገነት ውስጥ ሲኖሩ ማለት ነው በጭራሽ አይታወቁም አያችሁ ከገነት ሲባረሩ ግን ምን ሆነ ሰውነታቸው ፍትወተ ሥጋ ተንኮል ማየት ሐሜት እስከዛሬ እንደምናየው ማለት ነው ይሄ ሁሉ የበቀለ ከመቼ ነው ካላችሁ አዳም ጥፋት በሰራ በኋላ ነው ስለዚህ ዛሬ ደግሞ እኔና እናንተ ለሰውነታችን እሾህ የምናበቅለው ኃጢአት ስንሰራ ነው ኃጢአት እሾህ ናት ጋፈጭ ቦጀኑ ቆሬ ኦፍረተ መገርሳ ጅራ ጀቹላ ቆሬን ከኘሱኒ ነማን ወራና ሰደም ምንድነው ሰውኒ ወጋል አይደል አረምኒ ነማወራና ምንድን ኃጢአት ነው እሾህ ስለሆነ እኔ እንደው ከሚሰድሙ ቢመቱኝ ይሻለኛል አንዳንድ ሰው አላጋጠማችሁ አናንም ንቆዳን ዶን ቆዳን አረብሰን ወሮና ረኩተይና ወየደን ስድብ በጣም መጥፎ እሾህ የማይነቀል እሾህ ማለት ቆሬን ቡቃኔ አነካረባንጀሮቹ ሐዋርያ ጳውሎስ ማን ነው ያዕቆብ ስለ ምላስም ደግሞ ተናግሯል ምን አለ ራሷ በሞቀ ስፍራ ተቀምጣለች የማትያስ ትንሽ ነገር ናት አጥንት የለትም ግን አጥንትን ተሰብራለች ብሏል ማናት እሷ ምላስ ተመልከቱ ለዛ ነው ምላሳችሁን ቆጥቡ የሚለው ማለት የምንኮነነው በተናገርን ቃል ነው የምንጸርቀው በተናገርን ቃል ነው ጀቸዱበኔን ቁልቁሎፍና ጀቸዱበኔንሙ ማልታ ኩነኔ ከሰገላጀችው አው ምላስ አጥንት የላትም ግን አጥንትን ተሰብራለች ተባለች አረምን ለፌን ቀብዱ ገሩ ለፌ ጨብሲት ይጀራል ለፌ ጨብሲት ይላል ለጦር ሜዳ እኮ የሚታደረሰው መጀመሪያ እኮ ምላስ ነው አይደል እንዴ በምላስ ሳይነጋገሩ ይጣላሉ እንዴ ሰው ሳይሰዳደም ዝም ብሎ ዱላ ይዞ ይነሳ እንዴ
ዱዳ ይጣለም በምን አልተሳደቡማ ነምኒ ወሶ አረባ ወልትን ደርቢ አጋውን እንደርበት ነምኒ ወሶ ወልን አፋን ወልን ቶከን አረባ ወልትን ደርቢን ሜሻወራና ወልት ፍራቱ ተመልከቱ ዛሬ በአለም ላይ የምታዩት ነገር በአውሮፓ በኤሽያ በኢትዮጵያ የምናይ የጦር ዘር መነሻው ምላስ ነው ስለዚህ ምላሳችን መቆጠብ ከኃጢአት ራሳችን መቆጠብ ማለት አንዱ ምላሱን መቆጣጠር ነው አባቶቻችን እንዲላ ስለ ምላስ እናገሩ ሰው ልጅ ይላል ውሻውን አሰልጠነው የበር ጠባቂ ያደርጋል ነገር ግን ምላሱን ማሰልጠን አልቻለም ይላል ሰው ልጅ ወልዶ ቆጥክቶ ያሳድጋል ለቁን ነገርም ያበቃል ነገር ግን የራሱን ምላስ ቆጥክቶ ለቁን ነገር ማፍታት አልቻለም ይላል ምላስ ክፉ ናት የክፉ ምላስ ናት ነምኒ ብኒንሰ ቦሶና ፊዲት ለንጂሴ ኤግዱ በለበለሳታ ሲፈታ ገሩ አረበሳት ለንጂፈቴ ሆጂ በዳራ ደብሱ ደደበ ይዘናል ምላስን የቆጠበ ሰው እውነቱ ከኃጢአቱ ራቀ ስለዚህ ከኃጢአት እንዴት አርቀ ለራቀ ለምትሉት ምላሳችሁን ቆጥቡ ነው ዱር አባቶቻችን እንደዛ ሲያደርጉ ነበር ዮሐን ማነው ስምዖን ጫማ ሰፊውን ታቋላችሁ እነ ቅዱስ አባት ጫማ ሰፍቶ ነው የሚኖሩት ጫማ ወደን ይዝራታል ከዛ አንድ ቀን አንድ የከተማው ቢዝነስ የምትሰራ ሴት ልጅ ወደሱ ትሄዳለች ጫማ ለማስፋት ማለት ነው እና ስትሄድ አየች ተመኘችና ትመላለሳለች እሱ ጋር አሁን ጫማ ሰጣ ቁጭ አለች ባክሽ ተነስ ጨርስ ተራሻለሁ ይላታል እሱ ደግሞ የእግዚአብሔር ሰው ነው ነማዋቀዩት እንሱ ሲሞን ኩንጀቹ ጫማ ወጣ እዛ ድዲያቹ መቴስ አይኑን ታያለች ለካይሳ በፍቶተ ስጋ ተነድፋለች በዝሙት ተነድፈች ተመላለሰችበት እንደው አንቺ ልጅ ለምን እንደምትመላለሽው ስጨርስ ተራሻለሁ ብዬሽ አይደለም እንዴ ይላታል አይ ደስ ስላልከኝ ነው ብላ በድፍረት ገባ አያፊ የምላስራ ምንድን ደስ ስላልከኝ ነው እንደ ፍለፊት ሆኜ ማየት አለች ከዛ ምን አለ ምን ነው ደስ ያለሽ ምሎት ይጠይቃታል ማልኮ ጃለቴ ማልኮቱ ሲገመቺ ሲጀደ ሲሞን ጫማው ዱጉን ጋፋታ እንቦረ ማልጀተንሽን አይንናኒ አይቼ ተመኘው ወደርኩ የሰማችሁት ነው አይን ያምራል አለች ነው አይኔን ያማረሽ አይኔን ይወደርሽ ነይልና ጫማ ሲሰፋበት የነበረ ወስፊ ነቅሎ አይኑ ላይ ተከለ ማለት ነው በማን አይን ላይ በራሱ አይን ላይ የራሷን አይን አጠፋ ስምዖን ባለ አንድ አይን ተባለ ስምዖን አባይ ጀተኮ ጀለም ስምዖን ለምንድነው እንደዚህ ያደረክስባል አዎ እንዴ በኔ አይን ምክንያት እቺ ሴት ኃጢአት ተራ በኔ አይን ምክንያት እቺ ሴት ሲኦል ትግባ ተመልከቱ አባቶቻችን እንዲህ ነበር በኔ ምክንያት እቺ ነፍስ ከምትጠፋ አይኔ ትጠፋ ነው ያሉት ሁለት ነገር እናገኛለን እዚህ ጋር በምላስ በኩል በምላሷ ምክንያት አይን ጠፋ ሰርቀ ነገር ደግሞ እናገኛለን ይቺ ነፍስ ከምትጠፋ አይኔ ይጠፋ አቤት እንደዚህ አይነት ልቦና ያድልልን መዳለም ለሁላችን እንደዚህ አይነት ልቦና ያድልልን ለቢያ ቁልቁሎታ ከነው አቀዩን አራስነው ፊያከን ኤቢሳን ንራው ለያቡል ክርስትና እንደዚህ ናት ሚመናን አመንዳነ ከዚህ ኦርቶዶክስን ጆል ለጌሰኒርቱ አንዳንዶቹ ደግሞ አሉ
መጽሐፍም ብሏል ምንድነው ያለ መጽሐፍ ስምዖን እኮ ዝም ብሎ አይደለም ያደረገ በራሱ ፍላጎትም አይደለም ያደረገ መጽሐፍ ቅዱስን ህግ ተከትሎት ነው መጽሐፍ ቅዱስ ምን አለ ልትሉ ትችላላችሁ አንድ አይን ካሳሳተ ሌላ ቦታ አይቶ ከተመኘ በሙሉ አካል ሲኦል ከምትገባ አንድ አይኑን ብታጠፋ ይሻላል ይላል እግሬ ጦንቃይ ቤት ልሂድ ካለ እግሬ ዳንከራ ቤትና ጨፈራ ቤት ካልቆምጉ ካለ ካስቸገረ በሙሉ ሰውነት ሲኦል ከምትገባ አንድ እግሩን ቆርጠ በጎዶላ ካለ ሲኦል ብትገባ ገነት ብትገባ ይሻላል አለ ለጌሰነክቱ ቃምኒኬ የጭቡስ ይወጅስ ይሰጀራ እጀሳተው አርከ ሚለሳተው ጭቡሰን ቃመኬ ጉቱዳን ሲኦል ይገሉራ ጀኬቶ ኮበሊሱ ተጫላ ጀራሲራ ወንጌላት ኮን ግን ይከብዳላ አይከብድም አለ በዚህ ሰዓት እንደዛ የሚያደርገው ተቆርጣላችሁ ይቅርታ እምባስ እጃፊ ባሱ አርከሙሩ ሚለሙሩ ይቻላል እንደንዳማ እስቴን ያደርጋሉ የሚል ሰው አሁን ማስመሰል የሚመጣ አደርጋለሁ የሚል ሰው እንጀታውተው እንዴ አይኔ ብታሳስተኝ እኔ በሙሉ ሰውነቴ ሲኦል ከሚገባ አይኔም አጥፍቼ አንድ አይን ገነት ቢገባ ይሻለኛል የሚል ሰው እጁን አጣ አርከባሳ ወይኔ እንደ ጥያቄ ከብዳል በጣም ከባድ ጥያቄ ነው አውጡ እንጂ ምን ነው ፈራችሁ አስመሳይ ይሉኛል ብላችሁት ነው ዓለም ማን ታረጋለሽ ዓለም ታረጋለሽ ተቻለ እንደዚህ አይነት ከክፉ ጥያቄ እግዚአብሔር ይሰውራችሁ ይሄ ክፉ ጥያቄ ነው በነገራችን ላይ እኔ ራሱ ክፉ ነኝ ለምን ጠየቅኳችሁ እንደዚህ ከክፉ ፈተና ሰውሬ ማለት አንዱ ይሄ ነው እንደዚህ አይነት ፈተና ከባድ ነው ለምላሹ ለጠያቅም ይከብዳል ወንጌል ግን ብሏል ወንጌል ጌታችን እሾ የዚህ ዓለም ሐሳብ የበልጽግነት ምኞት የሌለው ነገር ምኞት ብሎ ተርጉሞታል ማለት የማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ እሾ ያለው በወንጌል ተተርጉሟል በወንጌል ጌታችን እሾ የዚህ ዓለም ሐሳብ የባለጠግነት ምኞት የሌለው ነገር ደግሞ መመኘት እነዚህ ምንድናቸው እሾይ ናቸው ማለት ነው ቆሬ ዳጀቹ ድረኛ ጋር ይጅራችሁ ሀብት ይበርባዱ ዝና በርባዱ ወነከሰከሰ ቆሬ ዳጀቹ ለነቆ ዛሬም ምድር ባንተ ምክንያት ምድር እሾና በቅላን ታበቅላለች የተባለች እኛ ላይ በቅሏል ባለጸጋ መሆን የማይፈልግ ሰው አለ ከኛ መሃል የለም ሁላችንም መሆን እንፈልጋለን ሀብታም መሆን የማይፈልግ ሰው የለም ጀም ሀብታም ለመሆን ሁሉም እየሰራ ነው ማለት አንዳንድ የታደለ ሰው አለ ልጆች ጉሮሮ ነው የሚሰራ የሚል አይጠፋም ስለዚህ ዝና የማይፈልግ ጠቅላይ ሚኒስቴር ሁን ብትባሉ እስቲ እሺ እንቢ የሚል ሰው አለ ከዚህ እንደውም በቃ እንደውም በህልም እንደውም እግዚአብሔር መጥቶ ጠቅላይ ሚኒስቴር አድርግሻለሁ በቃ እኔ አብይ ወረደና አንቺ ሁን ብባል ጧት መዳብ ምንድነው እናቴ ሸኝኝ ምኖች አይ እንደዚህ ችግር አጋጥሞኛል ቻው እንደዚህ ነው እንደዚህ አይነት ምኞቶች ምንድናቸው እሾይ ናቸው ሰውነታችን ይመኛል የሰውን ይመኛል ያለው ነገር ይመኛል ማንኛው ነገር የለም ማለት ነው እሾይ የዋጋው ሰው ወዲያው ይነቅለዋል እንጂ ትንሽ ልቆይ አይልም አይደል እንዴ እሾይ ወጋ ሰው ነምኒ ሚልሳ ቆሬ ይሰብራል ዘው ነው ቁጭ ብለን ምን ነቅለው አችመተኛው ፍከሰቡክስ ነው እንዴ እንጂ ቆይ ትንሽ ልራመድበትና ይቆይ ነገ ተነጎዳ እንላለን ወይ አንልም ኃጢአትም ያለ ቀጠሮ ወዲያው መናዘዝ ይገባል ነው ነገሩ ስለ ሾህ አይደለም ያወራን ስለ ኃጢአቱ ነው ጋፈ ቆሬኒ ወራኒ አችመት ፍከሳ ገድተኝቶ ጀልቢ ፈኒጋ ፍከሰቡክስ ነው ጩቡስ ሐረቦሮ ሶንዘሪ ነው ገሶ ተናዘዙ ቀምና አጅ
ሴርን ይሳቀነጆል ማወቅ አለብን ካላወቅ ነው አፈጻጸም ይከብደናል ማለት ነው በመጽሐፍ መነኮሳት ላይ ያለ አንድ ቃል ምልልስ ይሄን ሐሳብ ያጠናክረናል ማለት ነው አንድ መነኩሴ ወደ አባ በሾይ መጥቶ እስከመቼ ብዙ ጊዜ እየተሰነካከልኩ ስወርቅ ስነሳ ይኖርሃለው ብለው እስኪትሞት ድረስ ብሎታል ይሰማችሁት ነው አባ በሾይ የሚባል ትልቅ አባት አለው አንድ ሰው ወደ እሳቸው ይመጡና ምናል ሁሌ ንስሐ ይገባል ኃጢአት ይሰራል ንስሐ ይገባል ኃጢአት ይሰራል ንስሐ ይገባል ኃጢአት ተቸገረ ከዛ በኋላ አባ በሾይ አቤት እኔ እስከመቼ ነው እንዲህ እየተሰነካከልኩ የሚኖረው ብሎ ይጠይቃል ተዘረጋከልኩ ማለት ቆይ ዛሬ ኃጢአት እየሰራው ተደጉዳም እየሰራው ንስሐ ይገባው ዛሬ ኃጢአት እየሰራው ንስሐ ይገባው እኔ እስከመቼ ነው እንደዚህ የሚኖረው ብሎ ሲጠይቀው ምንድነው ያለው እስከ ለተሞት አለ እስከመቼ ነው እስከ ትሞት ድረስ እንደዚህ ነው ሀማ ጋፋ ዶኑት ሰከነ ጎናጀቹ መውደቅ መነሳት መውደቅ መነሳት ከቤተልሔም እስከ ቀራንዮ ነው ይሄን ነው ክርስቶስ ቀጥ ብሎ እንደ ቀራንዮ ሄደ ነው ወይ ከሰማይ ወረደ ቀጥታ ወደ ቀራንዮ ሄደ እንደዛ ነው አይደለም ወድቆ እየተነሳ እየተገረፈ እንደዛ ነው ያን ጊዜ ነው የሱ መሆናችን የምረጋገጠው ከንሳታ ኡንገኝ ጋፈዘን አከሲም በከም አገጹዳ ያባታችን ያባ በሾይ በረከቱ ኮላችን ጋር አባ በሾይን ታቋላችሁ ግን ክርስቶስን የተሸከመ አባት እኮ ናቸው የክርስቶስን እግርን አጥቦ የሚጠጣ አባት እኮ ነው የተባረከ አባት እንኳን አወቃችሁ ቃል ኪዳናቸው ትልቅ ነው ሌሎች አልፎበት በሚሄዱበት ሰዓት አንደዛውንት እሱ ራሱ ደካማ ሆኖ ደካማን ይጎትታል ደካማ ሆኖ ደካማ ሲጎትት አዝለኛል እኔኛ በሆም እንዴ መጎተቴ ሳይቀር ደግሞ አዝለኝናል እንዴ እንደውም አልንጠለም ነው እሱ ግን ገና እሺ እናዝላለሁ ብሎ ተሸከሙ ሲሄድ መጀመሪያ ሲያነሳው ከበድበት ከዛ በኋላ እየቀለለበት ሄደ እንዴ ዞር ብሎ ሲያው ለካሱ ክርስቶስ ነው ሌሎች ግን ወጣት አልፎ ነው ሄዱት ይውላችሁ ይመና ጉርምስና መጥፎ ነው በትቤታችን የምናደርገው ነገር በረከተኛን አልፎ ይሄዳል ቀስ ማለት መረጋጋት ጓደኞቻችን ይዘን መሄድ መጓዝ ከነሱ መሃል እግዚአብሔር ይኖራል እኛና ቃል አሁን እዚህ መሃላችን ስንት ነን እኛ 80 ስንት ነን 85 ነን አይደል 85ኛ እግዚአብሔር ሊሆን ይችላል በምን ታቋላችሁ አናቀም በመሃላችን ሊኖር ይችላል አው አንድ ወንበር ለሱ ሊሆን ይችላል ግን እኛ የምናቆ ሰው ሊመስል ይችላል ለአባ በሾም እንደዛ ነው መሰለ የገዳሙ አዛውንት መስሎት አዝሎት ደሱ ግን ክርስቶስ እኮ ነው አሁን ነዳን ማበር አለለ የማበር ነዳን መልግባለን በየወሩ በ6 ከነሱ መሃል እግዚአብሔር ሊኖር ይችላል 80 ሰው ብለናል ከ80 ሰው አንድ ሰው እግዚአብሔር ሊሆን ይችላል እናቀም ሳንጌሰ ተቆጭ ዋቀተው ወደና ወንድ ቢሄኑ ይችላል አናቀ ስለዚህ በጎ ስራችን አንድ ላይ ማድረግ ነው እንደሱ ነው እግዚአብሔር የሚገኘው የት ቦታ እንደሆነ ልንገራችሁ የት ቦታ እንደሆነ በወደቁት ስፍራ በተጣሉት ስፍራ በተናቀች ቦታ ነው የምታገኙት ብዙ ሰው አሁን እግዚአብሔር የሚፈልጉት ትልልቅ ነገሮች ላይ በቃ በሆነ ላይን ውብ ያለበት ስፍራ ላይ ፈልጋለሁ እግዚአብሔር እሱ ጋር አይታገኙም በምንም ታምር እሱ ጋር አይደለም እሱ ያለው በወደቀች ቦታ ላይ አንድ ነገር ልንገራችሁ በዚህ በእውነት ቤተክርስቲያን ላይ ዳቤ ይባላል ንፍሮ ይባላል የበረከት የሚበሉ ምግቦች አሉ አንዳንድ ሰው ትቢተኛ ሰው አለ ይሄ ደግሞ ይሄን እዛ ለሰለፍ ከሴቶች ጋር ደግሞ ከህፃናት ጋር ልጋፈለ ምግብ ብዬ እኔ ራስ ብራልኝ ገዝቼ ያልበላም እንዴ እንደዚህ ትቢተኛ ትውልድ አለ ይውላችሁ እዛ ያለው በረከት
ያለው ቃል ኪዳን እግዚአብሔር ያለው እሱ ጋር ነው የምጋፉት ቦታ ነው ያለው መድኃኒዓለም የምጣሉበት ቦታ ነው ያለው መድኃኒዓለም የሰማችሁት ነው ያቺን ለመቀበል ይጋፋሉ በዚህ ላሉ ከዛ ተቀብሎ በልቶ ይዳል ያላገኘውም ደግሞ እንዲወስደው ያው እንግዲህ ስንቀበል ደግሞ መሬት ላይ የምትወርቋለች ጋፋ ሰንፍራቹ ለፈተና ርጫት የሚረመችም በእግር ረግጣለን የወደቀችውን አንስታችሁ ትበላላችሁ በእግር እየተረገጠ በጭቃ እየተረገጠ እንበላ ብላችሁ እውነት እቺ ውሸትን ተውት ውሸትን ተውት የወደቀች እንኳን አስተጣጣለ እቺ ነው የምንጠብቀው እቺ ሰፌድ ማለት ከዛ እንደዚህ ያለ አንድ ወደቀችና መሬት ላይ ስትረገጥ ዋለች ቀሙሉ ዳቢዋ ማለት ዳቢ ቁራሽ ምግብ ማለት ነው እና በኋላ ተካካንዳ ከሮክታይና ሮጣ ሄደች ሁለት ሴቶች ናቸው ሮጣ ሄዱና ከሰው እግር ጫማ ስር ባተጫማ እግርን ከፍ አድርግ ብላ ከስር ያቺ ዳቢ ወስዳ በላች ያቺ ልጅ ስንት ቦታ ሄዳ ስንት ጸበል ሄዳ ያልዳነች ያቺን የወደቀችው ከሰው እግር አንስታ ይበላችሁ ዳቢ ስትበላ ከውስጧ እባብ ወጣ የስንት አመት መከራ ወጣለት አያችሁ መድኃኒት እንዲህ ነው እምነታችን አመንታንከኛ ከሲ ዋቀየውን ከነርገምት ዋንኩ ፈረት ዋቀየውን ከነርገምት ዶዋኩ ተረት እዶራኮን ጀርተት ዶጨቅጭቅን ጀርታ አሁን እዚህ ጋር ተጣላላችሁ አይደለ እዚህ ደግሞ ለጨምርላችሁ ተጣላላችሁ ለዚህ ጋር ይሄ ጭቅጭቅ ቦታ ነው እግዚአብሔር የለም እዚህ ጋር አይባልም እሱ ስላለ ነው ጠላት እዚህ ጋር ተሰበሰበ ክርስቶስ ባለበት ቦታ እኮ ነው ፈሪሳውያን የሚሰበሰቡት እሱ ላይ እንደተሰበሰቡት ለከሱት እኮ ነው ወታደሮች የተሰበሰቡት እሱ ባለበት ስፍራ እኮ ነው ይሰቀል አሉት የቱ ጋር ነው እሱ ባለበት ቦታ እኮ ነው ያ ሁሉ ጫጫታ ያ ሁሉ ግርግር ምድር የተናወጠች የጸብ ስፍራ የሆነች የሮም ከተማ ማን ስላለበት ነው እግዚአብሔር ስላለበት እኮ ነው ታዲያ እዚህ ቦታ እግዚአብሔር የለም ለምን ትላላችሁ እሱ ስላለ ነው ጠላት የተሰበሰበ ትናንትና ይሰቀል ያሉት ዛሬ ደግሞ እሱ የለም እያሉ ይሰብካሉ ወይዩላችሁ ለምላሳችሁ ቆጠብ አድርጉበት አረበከ ሰነድ ዜፕ ጎደዱና ማንጀራ ወረዱሪ ተኩ ለምላሳችን ዜፕ ይጠይቃል ማለት ነው እሱ የት እንዳለ አናቀም እግዚአብሔር የሚገኝበት ስፍራ ማለት ነው ስለዚህ የምንሰነካከለው እስከ መቼ ነው ብሎ ሲጠይቁ አባብሽ ወይ ምን አሉ እስክትሞት ድረስ ልጄ ብለዋል አናፊዩ ኮፎ ካውን ሐመጋፈ ዱኑቲ ይጀቱ ብዙ ሚመና የንስታ ህይወት ጀምሮ እንዲያቆሙ ምክንያት የሚሆናቸው ይሄ ተስፋ መቁረጥና በተደጋጋሚ በኃጢአት ከመውደቅ የሚመጣ ዝለትና መሰራጨት ነው ማለት ነው እግዚአብሔርን ይቅር ማለት ሳይታከተው እኛ ይቅር በለን ማለት ይሰለቸናል ሞኑ እጅግ ያስደንቃል ዋቀየውን ሰለቻ አሜራ ይጆልኝ አረል እናንተ ስልት ብሎኛል ከዚህ በኋላ በቃ ብሏል እንዴ አላለም በቃ ነሰለቻ ታሪቷን ወደ ጆሊን አዳ ደመነራ የደራ እንጀን ሰባት ቃል ኪዳን ይሰጣ አይገርም 5500 ስትደምሩ 2017 ስንት ይሆናል ወደ 7000 ምናምን ነው 7 ቃል ኪዳን ሰጥቷል በየጊዜው ቃል ኪዳኑ ያሳደሰ ከኛ ተስፋ አልቆረጠም እሱ መጀመሪያ ተስፋ አዳም ቃል ኪዳን አዳም እንደማለት ነው በመቀጠል ቃል ኪዳን ነው በመቀጠል ቃል ኪዳን ዳዊት አብርሃም ይስሐቅ ያዕቆብ የመጨረሻ ቃል ኪዳናችን እስከ ዓለም ፍጻሜ ነው ካንቺ ጋር ነኝ ያላት የኪዳን ምሕረት ቃል ኪዳን ነው ለመቤታችን እሱ እንኳን አልተሰለቸም አንድ ሆኖ የዚህ ሁሉ ዓለምን
ንስሐ የሚቀበል አምላክኛ ግን ይቅር በለን ማለት ስልችት ብሎናል። የስንፍና ማለት ነው። ናፍዲሲ ብቻ ደግሞ እንጂ ቹካውን አትቢፈ መናፍ ወደ የነጋቢ ይሉ ከዛ ተፈለጡ ተቆረጡ ተሰቀሉ ብሏል እንደዚህ አላለ። እኔ ልሰቀልላችሁ ነው ያለ እንጂ እኔ ልሰቀልላችሁ ነው ልገረፍላችሁ ልጆች ያለ እንደ እግዚአብሔር አይነቱ ደግሞ ከየት ይገኛል? ማን ነው ከመግዚአብሔር ቅዱስ ሚካኤል እንደማለት ነው። እንዳንተ አይነቱ ከየት ይገኛል? ይገኛል እንዴ? ከነካዋቀየው ጅራ እንጀሩ ጆሊ አባኑ ፊትዩ ጋፈነ መጣልች እንተልሳ ጋፍ አለ ቡልቴ ገልት የውን ቀን ኢራው ኢብራ ወጅነርጌ ጉያሰን ፈንዲሴ ገረፋ ቡላ ሰበመዱ ጋር እንተልቱ መነኮት እንገልቶ ሚላሽ የተነራኩ ተጀላ ሰበመዱ ጋር የውን ቀን ፊፈንዳው ከንሽ ያጄሳ ናአዋር ደደባባይ ረት ይራብራ ወጅነርገም ተጀላ ሰበመዱ ጋር ክርስቶስ ገሮከስኝ ልጄ ይላል ልጄ ዳግም አትበድል ኃጢአት ይቅር ብዬልሃለሁ። እንደዚህ አባት ከየት ይገኛል ታዲያ? አባ ፎኒ ጫላ ከኑ ጃላት በርተኒርቱ አባ ፎኒ ጫላ ሃዳ ፎኒ ጫላ አከሲ ዋቀዩን ባሩድ እንደው ቀን አባዲ ፈማቲ ማርያም መግደላዊትን ታስተውላላችሁ? ማርያም መግደላዊትን ዮሐንስ ወንጌል ላይ ሙሉ ታሪኳን ታገኛላችሁ። ዘማዊ ነበረች። እድሜያ ዘመናን በኃጢአት ነው ያዘኖረች። ገላውን ሽጣ የምትኖር እናት ነበረች። ነገር ግን በሙሴ ሕግ አንድ ሴት ልጅ ሳታገባ ትዳር ሳትይዝ ከባል ጋር ከወንድ ጋር ተገናኝታ ከተገኘች በድንጋይ ተወግራ ትሞት ይላል መጽሐፍ። የሙሴ ሕግ ነው። ጻፍ ፈሪሳውያን ይሄን አዩት፣ ይሄን አነበቡት። ይቺ ልጅ በብዙ ዘመና ተደብቃ ይሄን ስትሰራ ስለኖረች አንድ ቀን ተያዘች። መያዝ አይቀርምና ተደብቀን የት እናመልጣለን? አንድ ቀን እንያዛለን። እዛ በኋላ ያዙት። ሁሉም ሰው ድንጋይ በእጃቸው ነው ያዙት። ለአንድ ሴት ብዙ ድንጋይ ተሰበሰበ። ምንድነው? ሊወግሩት፣ ሊመቱት። እዛ በኋላ ክርስቶስ እንዲህ በዝሙት የተገኘ ሰው በድንጋይ ተወግሮ ይሙት ይላል። አንተስ ምን ትላለህ? የሚል ጥያቄ ያቀረቡት ለክርስቶስ። በቅለንሳ የዚች የቅድስት ማርያም መግደላዊት ታሪክ ብቻ በቂ ነው። ንሳ ለመግባት ብዙ ትምህርት አያስፈልግም። አምሮ ላለ ሰው ማለት ነመሰሙ ቀቡ ነማመንታ ቀቡ ሲናን ቁልቁሌት ማርያም መግደላዊት ብቻ ገሃድ አቶ ማልጀታ ከሴራ ሙሴ ታጀፈምቱ ጀራ ዳጋራና ሩኩተምቱ ጀራ ሴሪ ሙሴ አቶ ማልጀተሬ ጀራኒ አንማ ከሰንጀዳ ጀደን ሴሪኮ ከሰው ተቃራኒ ነው። ይሞታል ያለ እሱ ደግሞ ይድናል ይላል። ህይወቴ እዚህ ላይ በቃኝ ስንል ህይወትሽ ገና ነው ይቀጥላል ይለሻል። የሚገርም እኮ ነው። እኔ ከዚህ በኋላ በቃ ሞት ይገባኛል አልፈልግም ስንል አይ ገና ነው ህይወት ይገባሻል ይላል። እግዚአብሔር ተቃራኒ ነው። እየሰማችሁት ነው? እኔ ህይወት ይገባኛል ንጹህ ነኝ እኖራለሁ እበላለሁ ጠጣለሁ ስንል ደግሞ በቃሽ ይልሻል። እግዚአብሔር እንዲህ ነው። ሰምታችሁኛል? አውቃችኋል? ግን እግዚአብሔርን ተረድታችኋል በትክክል? ሰውየው አሉ ሰበሰበ ያሉ ሀብቱን ነጭ ጤፉን ለብቻ ጥቁር ጤፉን ለብቻ ስንዴውን ለብቻ ገብሱን ለብቻ አከማቻለ። ከዚህ በኋላ ቁጭ አለና አለ አንቺ ነፍሴ አላታል አንቺ ነፍሴ ከዚህ በኋላ ስንዴው ይሄው ጤፉም ይሄው በየጎተራ በያነቱ ሙሉ አረኩልሽ ቢ ጠጭ ደስ በይ አስተፈስ ይላታል። ምንድነው የሚጎልሽ ከዚህ በኋላ አላት? በዛው ሌሊት ይላል። በዛው ሌሊት መልአከ ሞት መጣና አንተ ሰውዬ ዛሬ ነፍስ በሰማይ ትፈለጋለች ይላል አለ። በዛው ሌሊት ነፍስ ከስጋ ተለይታ አደረች ይላል። አያችሁ ቤት ሰርቻለሁ
ብርና ከማችቼ እከሌና ግብቼ እኖራለሁ እንዲሆናለሁ ስንል ህይወት እዚህ ላይ በቃ የምንባልበት ሰዓት ይመጣል ግልጽ ነው እቅድ ከእግዚአብሔር ጋር ነው ማርያም መግደላዊት ያን ጊዜ በቃኛለች ተስፋ ቆርጣለች አው ተይዛለች ምንም የሙሴ ህግ ደግሞ ድርድር የለውም ተሞት ከተባለ ተሞት ነው ምንም ድርድር የለውም እግባኝም የለውም ሲያከሰራ ሙሴት እግባኝን እንጅሩ ኦልየን እንጀራ እንጅሩ አጂ ፈምቱን እጃበዱና ጉራጨቱና ጉራጨቱ ሚላጨቱ በቃ ሴር ሙሴ ያከሰ ሴር ኦሪት ይየቱ በጣም ከባድ ህግ ነበር የሙሴ ህግ በኖር በዚህ ሰዓት በዛ ብንኖር አንዳችን አንተርፍም በዚህ ምድር ላይ አንዳችን እንኳን ማለት ነው በሙሴ ህግ ብንኖር ኃጢአት መሰራን ለምጽ ግንባር ላይ ይመጣል ሰውን ከገደል እዛም ይሞት ይላል እሱ ብራሱ የሰማችሁት ነው ከነማ ጄሳቸው ወጣ ጄሳ ጀራ ሴር ሙሴ ነምን ይጀበልት ይጀሳከ ሰበለይ ሴር ሙሴ ሴር ኦሪት ይየቱ ከነማ ጫፍተ ሚለሳ ጫፍሳ ሴር ሙሴ አከሰራ ደርግ ይጀራም እንደዚህ አይነት ህግ ደርግ ነው አሉ ደርግ እኔ እንኳን አልደረስኩበትም አባቴ ደርሶበታል ደርግ በነበረ ጊዜ በጣም ጨካኝ ንጉስ እንደነበረ ይወራል በኢትዮጵያ ውስጥ የሙሴ ህግ ማለት የደርግ ህግ እንደማለት ነው በቃ ሁሉም ነገር ያዝ ነው ረራይ የሚባል ነው ይግባኝ የለም እና ማርያም መግደላዊትን ተስፋ ቆረጠች በቃ ከዚህ በኋላ አልቆልኛል የሰራውትን በቃ ገላይን ሽጪ የስኖር የነበረውትን ገንዘብም ከንቱ ነው ብላ ተስፋ ቆርጣ ለሞት ነው እየሄደች ያለችው ለሞት እየሄደች ያለች ክርስቶስ ጋር ዘሄዱ ጠየቁት እንደ ሙሴ ህግ ተሞት ለአንተ ህግስ ምን ትላለ ከዛ በኋላ ክርስቶስ አልተናገረን ጎንበሳለ ይላል ጎንበሳለ መሬት ላይ ጻፈ ይላል ከናንተ መሃል ኃጢአት ያልሰራ ሰው ካለ ይላል በእናንተ መሃል ንጹህ ሰው ካለ ይችን ሴት በድንጋይ ወግሮ ይግደለው ይላል አያችሁ ከናንተ መሃል ኃጢአት የሌለ ካለ በድንጋይ ይምታ ያን ጊዜ ይላል ቀናስሉ አንዱ ነው ያል ያንዱ ባንዱ ላይ ያንዱ ላይ ኃጢአት ተጽፎ ያነባል ይላል ያንዳንዱ ኃጢአታቸው ከውስጣቸው ወጣና ግንባር ላይ ተለጠፈላቸው ይላል አያችሁ እኛ ለሰው ላይ ልንፈርድ ስንሄድ የራሳችን ኃጢአት በግንባራችን በጭንቅላታችን ላይ ያልቅልናል ለሰው ጉርጋር ስትቆፍሩ በልክ ቆፍሩ ማን እንደሚወርክበት አይታወቅምና ነው ጋፈነማ ቦለቆተኒ ገዲፈገሲተም ቆተኒ አትስትደቁ ደንደሳ ጀዶንግል አገዘኒ አቦት ተከሰኑ እንጀራን ጋፈቱን ኮሊዮጅን ጋፈ ደበውጅን ነው ሆደብስን ለልክታ ደብስ ነው ኤኞ ከተሰሮም በከማጭ ማርቆዲዮስን ታቀላችሁ ያስቴር ወንድም ነው አቆት ነው ማርቆዲዮስ ነው ማርቆዲዮስ አይደለ ያስቴር አቆት ማለት ነው ሰሞን አስተካክላችሁ ጻፉ ሃማ የሚባል ጨካኝ ሰው ነበር ማለት ነው ማርቆዲዮስ ለማርቆዲዮስ እንዲሰቀልበት ምን አዘጋጀ ገመድ አዘጋጀ ነገሩ ወደ ተቀየረ ወደ ሃማ ተቀየረ ሃማ ተሰቀለ ማርቆዲዮስ ዳነ አያች ለሰው ያዘጋጀ ገመድ ላይ ራሱ ተሰቀለ ማለት ነው እግዚአብሔር እንዲህ ነው ተስፋ ለቆረጡ ተስፋ ሰጪ ነው የሰውን ተስፋ የሚያስቆርጡ የሰውን ህይወት የሚቀጽፈው ግን ህይወቱ ይቀጸፋል ቤተ መቅደሴን ያፈርሱና አፈርሳለሁ ይላል ቤተ መቅደስ ማለት ሰው ልጅ ልቦናችን ነው ልቦናችን በኃጢአት ማፍረስ የለብንም ከዛ በኋላ ማርያም መግደላዊት ተስፋ ቆርጣ ስትሄድ ምን አላት አንቺ ሴት ለወግሮሽ የመጡ ወዴት አሉ ብሎ ጠይቃት ካንስ ጄሱሩ ፈንይሰጅረኒ ወዴት እንዳሉ ነው መላከመለች ስለዚህ ዳግም እንዳትበድ ሁለተኛ ኃጢአት እንዳሰር ኃጢአት ይቅር ይየሻለሁ ኃጢአት ተሰሮልሻል
ካሁኑ በኋላ ምንም ኃጢአት እንዳትሰሪ ብሏት በሰላም ሸኛት ማለት አያችሁ እግዚአብሔር እንዲህ ነው የሚመናን እኛ ለንስሐ ስንመጣ አሁን ወደ ንስሐ አንዳንዱ ተጎትቶ ይመጣል እንደ ማርያም መግደላዊት ግድ ሆነበትም በቃ ግቡ ስለተባለ ብቻ ንስሐ የሚገባል ፈልጎም የሚገባም ደግሞ አለ ግልጽ ነው ፈልጎ ንስሐ ይገባ በቀኝ የተሰቀለውን ሰው እየታቋላችሁ ማን ነው እሱ ጢጦስ በቀኝ በኩል የተሰቀለ ክርስቶስ ተሰቀለ ከሁለቱ ሽፍቶች አንዱ ተሰከረን እግዚኦ በውስተ መንግስት ካለ በመንግስት በመጣ ጊዜ አሰበኛል ይሄ ፈልጎ ንስሐ ይገባ ሰው አያችሁ አምኖ ፈልጎ ይገባ ማለት ከዛ ምን አለ ዛሬ ከኔ ጋር ገነት ትሆናለህ እንደውም ቀደም በከና አዳም አንተ እዛ ትገኛለህ አለ አያችሁ በራሳችን ተጸጸተን በቀኝ እጅጅ ብሎኛል ኃጢአቴ ብሎ ንስሐ ለገባ ሰው ምረቱ እንደ ጢጦስ ነው በሰውም ተጎትቶ ንስሐ ለሚገባም ደግሞ ግባ ተባለ ብቻ በግድ ብቻ ያው ሰው ስለሚገባ ብቻ ሰው ምን ይለኛል እንዴት ላድርግ እስቲ እንደውም ጨንቆኛል ለሌላ ነገር እንደሚሆን የሚገባ ደግሞ እንደማረም ግር ላይ ኃጢአት ተሰሩል ያለው ዳግም አትበድል ዳግም ከበደሉ ምን አለ ሌላ የሚበልጣል ማለት ነው ከዛ በኋላ ነው ማርያም መግደላዊት የለችና ተስፋ ቆርጣ የነበረች ተስፋ ለሰጠው እድሜዋ ልካ ገላን ሸጣ ይኖረችበት የሸቀለችውን ወይ ደግሞ ያገኘችውን ገንዘብ 300 ዲናር ሙሉ ውድ የሆነ ሽቶ በውድ ዋጋ የሚገዛ ሽቶ ገዝታ መጣች በእንባ እግሩን አጠበች በፀጉሯ አበሰችው ሽቶን ቀባች ማለት ነው ይሄ ነው የእግዚአብሔር ውለታ መርሳት የለብንም ነው ነገር የሰማችሁት ነው ትናንትና ዶክተሮች ተሞቻለሽ ከዚህ በኋላ ተስፋ የለሽም የተባልነው እሱ ተስፋ ሰጥቶን በጸበልም ይሁን በጸሎት በስግደትም ቢሆን በመጽዋዕት የዳን ነው የእግዚአብሔር ባለሟሎች ያዳኑን ቅዱሳን ሰማዕታት ጻድቃን ደናግል በእነሱ ምልጃ ያዳን ነው ውለታ መርሳት የለብንም ውለታ የማታውቀው ውሻ ብቻ ናት ውሻው ለታጣቀው እሱም ያበደች ውሻ ከሆነች ነው ደና ውሻ ከሆነችማ እንጀራ ለሰጠው ውለታውን ታውቋለች መቼም ያበደች ውሻ ካልሆነች በስተቀር ባለቤቱን አታነክስ ማለት ነው ከሌሰ ዶኩፍኔቲ ከሌሰው ጋንም ደገት ይዘኒቲ ረኩ ሂዱ ኬሳ ኑባሲ ትሪኝ አማ ከነ ጅሬኝ ሰገሊሳ ከናን ኢሰኑ ያጭሳ ጅሩ ኢሰኑ ኛቱ ኑራ አገቴ ሰገሊሳን ሙነ ዋቀኑ ያጭሳ ጅሩ ከነ ደገችውን ቀም ውለታው መርሳት የለብንም ማርያም መግደላዊት ውለታን አረሳች ኃጢአቱን ብቻ አይደለም ይቅርብ ይልሻሉ ያላት ከዛ በኋላ ነው ከ36ቱ ቅዱሳን አንስት ውስጥ ነው የቆጠራት ማለት ነው ድሬጭ ቡት ራዋሚት ቁልቁሎ ተሰዶሚ ጃንሰን ከሰጥሽ ይለካይ ይሄውን በመንድነው ውለታ ስላልረሳች ነው የእግዚአብሔርን ውለታ መርሳት የለብንም የሰከለየሰኑፍ ጎደሚ ደገጭውን ቀም ነው እንኳን የእግዚአብሔር ሰውን ውለታም እንኳን መርሳት የለብንም እንዴ እንኳን እንደታወቀዩ እናማትን ይማርጎቹን ቀም ነው ደገቹ ለንንቀም ነው ወጀቹ ነው እግዚአብሔር ከሁላችን ጋር ይሁን አይበቃንም ለዛሬ በቀናል የንስሐ ትምህርት ሰፊ ነው አያልቅ